ሰላም ሰላም ውድና የተከበራችሁ የቲጂ ዩቲዩብ ተከታታዮች እንዴት ናችሁ? እንደምንስ አላችሁ? እኔ ጋር እግዚአብሔር ይመስገን ሰላም ናችሁ። በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። ይህንን ዩቲዩብ ስትጀምሩ ላይክ እና ሼር እያደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰቦችን ቪዲዮውን ምልክቷን እየተጫናችሁ ላይክ እና ሼር አድርጉ። ዛሬ እንደምታውቁት በክፍል 3 ራማ የሚለውን ተከታታይ መንፈሳዊ የአዳም ልጆች የሚለውን ድራማ ይዤላችሁ መጥቻለሁ። በክፍል 1 እና በክፍል 2 ስለሰጣችሁኝ አስተያየት በቃ ስለተማራችሁበት በተለያዩ ነገሮች ብዙ ነገሮች እንደምንማር በህይወታችን በኑሯችን ምን አይነት የሚያስተምረው ይሄ መንፈሳዊ ህይወት የሚያስተምረን ወይም ደግሞ ወደ ጥሩ መንገድ እንድንሄድ የሚረዳን ነገር ቢኖር እንዴት ነው መውደቅ የምንችለው? በቀላሉ ለመውደቅ በጣም እንፈራለን። ከወደቅንበት ለመነሳት ግን ለምንድን ነው የሚከብደን የሚል ነው። በጣም ነው የሚያስተምረው ማለት ነው። የአዳም ልጆች እንግዲህ ከመጀመሪያ ቤተ ክርስቲያን ነበር። ከቤተ ክርስቲያን ወጥቶ ወደ ጫት ቤትና ወደ ጭፈራ ቤት ወደ መጠጥ ቤት ገባ። ከዛ ደግሞ ለገንዘብ ብሎ ቤተሰቦቹን እንዲርቅ ከቤተሰቦቹ እንዲበታተን ጠላት ለወዳጁ ቅርብ ነው ይባላል። ጠላት ያኔ በጠላት እጅ ከሰጠነ በቀላሉ እኛን ለማሸነፍ ቀላል ቦታና ቀላል ነገር ነው። ደግሞ በምንወዳቸው ነገሮች ውድ በሆኑ ነገሮች ነው የሚፈትነን። እንዳላችሁት ይሄ ልጅ ራማ ማለት ነው ከቤተሰቦቹ ጋር ቤተ ክርስቲያን ሲሄድ ሲዘምር ሲጸልይ የነበረ ልጅ በጓደኝነት ግፍፍነት ያ በጣም መጥፎ ነው። መጀመሪያም ቤተ ክርስቲያን ብትሄድ ምን ይሰራልሃል? ናኛ ጋር ደስታ አለ ጭፈራ አለ እያለ ነበር የወሰደው። ከወሰደው በኋላ ደግሞ ቤተሰቦቹን እንዲጠላ ቤተሰቦቹን እንዲገድል ከቤተሰቦቹ እንዲርቅ ነው ያደረገው። አያችሁ። በክፍል 3 ላይ ያየነው ግን እናቲቱ ውስጧ ስትሰውሮ ስለነበረ ወደ ቤተ ክርስቲያን ሄዳ አባን አማከረችው። በጣም ጨንቆኛል፣ እኔ ምን ማድረግ አለብኝ? ምን ላድርግ? ልጆቼ እየተበታተኑብኝ ነው፣ ከወንድሞቹ ተለየብኝ፣ ልጅ ምን እንደነካው አላውቅም፣ ባህሪው ተቀየረብኝ ብላ አባን እያማከረች እሷ ቤተ ክርስቲያን ነበረች። ከዛ ወንድምና እህቱ ከቤተ ክርስቲያን ሲመጡ ከሷ ጠብቆ እንኳን ሰላም መጣችሁ ብሎ እናታችን ከዚህ ቀደም አባታቸው በጣም ሀብታም ነበረ። ብዙ ገንዘብ ለልጆች ብሎ አውርሶ ነበር የሞተው። አባታቸው ሲሞት ብዙ ገንዘብ ጥሎላቸው ስለሄደ በሰፈሩ ይወራል። ብዙ ገንዘብ ጥሎ እንደሄደ ምናምን ይወራል። ያ ጠላት ደግሞ እነሱ ብዙ ገንዘብ እንዳላቸው የተረዳ ጠላት ደግሞ በገንዘብ በኩል በደካማ ጎኑ መጀመሪያ እሱን በቀጥታ ወደ እነሱ መሳብ ነበር አላማው። ጠላት እንደዛ ነው ያደረገው። ወደ እነሱ ከተሳበላቸው በኋላ ወደ እነሱ ከገባ በኋላ አባትህ ብዙ ገንዘብ አለው እንስረቅ እንቀማ እያሉ የሌላውን ገንዘብ ሲዘርፉ ሲሉ ኑረው አሁን ደግሞ ይሄ ያንተ ተራ ነው፣ አባትህ እኮ ብዙ ገንዘብ ነው አውርሷቸው ሄደው አሉ። አዎ አሉ። እናትህን ሂድና ቀስ ብለህ አባቴ ገንዘብ አውርሶን የጣለው ስንት ነው ብለህ አዋስተህ እናትህን ጠይቃታል። እናቱን ጠየቃት። 5 ሚሊዮን ብር ነው አውርሷቸው የሞተው ተከአለና ለእህቶችና ለወንድምህ አለችው። ይህን ስትለው ይህማ ከሆነ ሁሉንም ጠቅልዬ አግባብቼ ሁሉንም መውረስ የምፈልገው እኔ ነኝ ብሎ አሰበ። ጠላትና ብሎ በመጠጥ በስካር መንፈስ እያረገ እያዋዛ ይህን ሁሉንም ገንዘብህን እኔ ነኝ የምወርሰው ብለህ አንተ መውረስ አለብህ፣ ሁሉንም ገንዘብ አንተ መውሰድ። ዳቢሎስ እኮ ብቻዬን ልብላ ነው የሚለው። ለሰው ማካፈል አይወድም። በውስጣችን ዳቢሎስ ሲያድር ፍጹም ሰውነታችንን እንረሳለን። እናታችን ምን አይነት መስዋዕትነት ከፍላ እንዳሳደገችን እንረሳዋለን። ጭራሹንም እንደ ሰው አንቆጥራት። እናት አባት እንድታሳዝን እናደርጋለን። በተለይ
ጓደኛ ጥሩ ነገር የሚመክር ጓደኛ ሲሆን ነው እንጂ ወደ መጠጥ ቤት ወደ ምን ቤት የሚወስድ ጓደኛ ከእንደዚህ አይነት ነገር ብትጠነቀቁ መልካም ነው። ሁላችሁም ጥንቃቄ ብትወስዱና ጥንቃቄ ብታደርጉ አሪፍ ነው ወንድሞች። እውነት ዘመናችን በጣም የሚያስከፋ ነው። ይሄ ፊልም የሚያስተምረውና ወይም የሚለው የሚያስረዳን ነገር ቢኖር እንደዚህ አይነት ነገር ነው። ያኔ በህይወት የሚደረግ ነገር እኮ ነው። እኛ ያለንበት ዘመን እኮ ነው። ጓደኛ ጥሩ መስሎ ቀርቦና የእኛን ገንዘብ ከወሰዱ በኋላ እኛን ማጥፋት ነው አላማቸው። ስለዚህ መንቃት አለብን። ወደ እግዚአብሔር እጃችንን መዘርጋት አለብን። መድኃኔዓለምን ከእንደዚህ አይነት ነገር ሰውረን። እመቤት የወላዲት አምላክ ሆይ ከእንደዚህ አይነት ነገር ጠብቂ፣ ጥላ ከለላ ሁኚ። ቅዱሳን መላእክት መማፀን ጠባቂ መልአክ እግዚአብሔር አዘጋጅቶልናል። ከዛ ይሄ ልጅ ወደ እሱ ተሳበ። አንዳንድ ጊዜ ደግሞ በፈተናም ስንወድቅ ለምን በፈተና ወደቅን ብለን ማማረር አይገባም። ምክንያቱም እግዚአብሔር አምላክ የሚወደውን ሰው ነው አንደኛ የሚፈትነው። ሁለተኛ ደግሞ በዛ በፈተና ነው ውስጥ ሆነን ብዙ የምንወስዳቸው ትምህርቶች አሉ። ለህይወታችን ለወደፊት አላማችን ራሱ እንድንማርበትና ወደ ትክክለኛው ህይወታችን እንድንመለስ ይረዳናል። ስንመለስ ያን ጊዜ ስናስታውሰውና ያንን ስንሰራ የነበረውን ኃጢአት በደላችንን ስናስታውሰው ወይኔ በማምላክ ስም ለካ እንደዚህ ነበርኩ፣ ከእግዚአብሔር ጋር ሰላም ያለ ህይወት ልኖር እንደዚህ አይነት ነገር አደረግኩኝ እያልን ራሳችንን እንድንወቅስ ይረዳናል። አብዝተን ራሳችንን ስንወቅስ በእግዚአብሔር ቤት ተወዳጅነትና እናተርፋለን ማለት ነው። እና ድራማ በጠቅላላ በጥቅሉ እነሱ ጋር ውሎ ከነሱ ጋር ሆነ መጠጣት፣ ማጨስ፣ የተለያዩ ነገሮች ማድረግ ሆነ በቃ በጥቅሉ ማለት ነው። ከቤተሰቦቹ ውጭ ሆነ። ወንድሙን ማስፈራራት ጀመረ። እኔ ታላቅ ወንድም ነኝ፣ ታላቅ ወንድም እንደመሆኔ ገንዘቡን አባታችን ንብረት አውርሶን እንደሄደ ታውቃላችሁ አላል። አዎ እናታቸው በዛ ሰዓት ቤተ ክርስቲያን ነበረች። እና ታዲያ አባታችን ያወራው ሰውን ገንዘብ እናታችን ብዙ ጊዜ ነግራናለች። ስለዚህ ያንን ገንዘብ እኔ እፈልገዋለሁ፣ ገንዘብ ያስፈልገኛል አለ። አዲያ እኮ እንደዛ ከሆነ ድርሻችንን ከፍለህ ብለው ቢናገሩት አንቄ ነው የምገልህ አለው። ወንድሙን አስቡት እንግዲህ አንቄ እገልሃለሁ፣ አንቄ ነው የምገላችሁ። እናቴ ስትመጣ ከእናቴ ፊት እኛ እንፈልገውም፣ እሱ የመጀመሪያ ልጅ ስለሆነ ሁሉንም አውርሰው፣ አይ ይሄ ሊሆን አይችልም ምናምን ብለው ቢናገሩት እገልሃለሁ ብሎ አንገቱን አነቀው። እንግዲህ አስቡት ማለት ነው። ከዛ እንደዛ ብሎ አንገቱን ሲያንቀውና ሲለው ዝም አለው። በቃ እናታቸው መጠሙናችሁ ነው ምናምን ስትላቸው ምንም ምግብ እያጎረስኳቸው ነው እንጂ ከበረከቱ ተሳተፊ ብሎ ምግብ ሊያጎርሳት ሞከረ ማለት ነው። ምግብ እየበላ ነበረና ደርሶ ነበር። ሲቆዩብኝ እኮ አቅርቤ እየበላው ሳለ አሁን መጥተው እያጎረስኳቸው ነው አለ። እነሱ ገና ከቤተ ክርስቲያን እየመጡ ከእግዚአብሔር በረከት ተካብለው መጥተው ሰይጣን በብዙ ነገር ይፈታተናል። ምክንያቱም እኛን ከእግዚአብሔር ደጅ ለማራቅ ከእግዚአብሔር እቅፍ ለማውጣት በብዙ ነገር ይሰራን። በቤተሰቦቻችን በደካማ ጎናችን ይገባል። ስለዚህ እህት ወንድሞቼ ጥንቃቄ አድርጉ ማለት ነው። እንደዚህ አይነት ነገሮች ሲፈጠሩ ነገር ለበጎ ነው፣ አምላኬ ተመስገን ማለትን እንመድ። ከዛም ይሄ ልጅ ጓደኛው ና ብሎ ደወለለት፣ ጠራው፣ ሄደ። እናቴ እንደዚህ እንደዚህ ነው፣ ግን እህት ወንድሞቼ እናቴም ልታወርስ አትፈልግም። እኔ የመጀመሪያ ልጅ ነኝ፣ አውርሽ ብል እምቢ አለችኝ። እናቴም እምቢ ስትል ወንድሜን ተስማሙ ብያቸው ነበር፣ እህቴም ወንድሜም እምቢ ብለዋል። ምን አለው? እህትና ወንድሞች ከምድር ላይ አጥፋቸው አለው። ያሳዝናል የእውነት እህትና ወንድሞችን ምድር ላይ አጥፋቸዋል። ጨካኝ ነው እሱ። እኔ ሰው ስገል ደስ ይለኛል፣ ውስጤን ሀሰት ያደርገኛል አለ። ስለዚህ ከምድር ላይ አጥፋቸው፣ አያስፈልጉም። ስለዚህ ንብረቱ ያንተ ይሆናል፣ የመጀመሪያ ልጅ ነው ያንተ ይሆናል። አይ በመጀመሪያ የእህቴ እዳው ገብስ ነው፣ ችግር የለውም፣ እህቴን ቀስ አድርጌ እንትን እላታለሁ፣ አጠፋታለሁ። የእናት ሀዘን እንደሆነ ሁሉም ያላሳዘነ የለ ሙሉ ሆኖ ማለት ነው። በቃ እንግዲህ አስቡት እንግዲህ እናቴ ሁሌ የምታዝን ያላዘነ እናት የለም።
ትዘን ችግር የለውም ወንድሜን አጠፋዋለሁ። እሺ በቃ አዲያማ ሂድ ጫካ ጠብቀኝ። ጫካ ተቀጣጥረው ጓደኞቹ ጋር እነዛ ጋር ተቀጣጥረው ወንድሙን አሳልፎ ና እንሂድ ቤተ ክርስቲያን እንሄዳለን ሰርፕራይዝ ላረግህ ነው አለ። ወንድም ነውና ወንድሙ ታላቅ ወንድሙ ስለሆነ የምርህን ነው በጣም ደስ ብሎትኝ አሁን አንተ ጋር መንፈሳዊ ትምህርት ቤት እንሄዳለን እንማራለን። ስለዚህ አሁን ግን የምወስደው ቦታ ላይ ና አብረኸኝ ሂድ ብሎ ነበር ይዞት ሄደው። ነጠላውን እንደለበሰ ነው ራሱ ይዞት። ከዛ እናት ግን ውስጧ ነገራት ልጇ የሆነ ችግር ውስጥ እንደሆነ ስለገባትና ስላላትኝ በጣም ተጨነቀች። በቃ ውስጧ በጣም እንትን አለ። ታውቃላችሁ የሆነ ውስጣችሁ ላይ የሆነ ነገር በቃ እንደሚሰማችሁና እንደሚላችሁ ልክ እንደዛ ውስጧ የሆነ ይጨነቃል። ልጄ ተጨነቅኩ ምናምን ትላለች ሴቷን ልጇን። ከዛ ምንም አይሆንም አይዞሽ። ከዛ ይሄዱ እያለ እሺ በቃ እናቴ ትጨነቃለች እንዴት ነው ከዚህ በረሃ ያመጣኸኝ ከዚህ ጨለማ ቦታ ያመጣኸኝ ለምንድን ነው እዚህ ጫካ ውስጥ ያመጣኸኝ ምናምን ሲለው አይ ችግር የለውም ተዳርሰናል ምናምን ብሎ ለእናቱ ደውሎ እኔ ጋር ነው ያለው ደህና ነው ምናምን አላት። እሱም እስኪ አገናኝ እናቴን አገናኝ ድምጿ አልሰማት ብሎ እናቱን አናገራት። ከዛ እናቴ ደህና ነኝ ከወንድሜ ጋር ነው ያለው ጫካ ቦታ ምናምን ብሎ ነገራት። ግን እንደዛውም ሆኖ እናቲቱ በጣም አጥብቃ ትጸልይ ነበር። እግዚአብሔርን ትማጸን ነበር። ልጆችን ጠብቅልኝ ልጄ ክፉ ነገር እንዳያገኛቸው ልጆችን ጠብቁልኝ እያለች ትጸልያለች። እህቲቱ አትጨነቂ እማዬ ደህና ነን ብለውሻል አትጨነቂ ምናምን ይሏታል። እና በጣም ውስጧ ተጨንቆ ነበረ እና በጣም ተጨንቃ ልቧ ውስጧ ተረብሾ ስለነበረ እና ይህንን ነገር አድርጋና ብላ ስለነበረ ጸሎትም እያደረገች እየጨነቀች እሱ ግን አሳልፎ እነዛ ተዘጋጅታችሁ ጫካ ጠብቁ ይሏቸው ስለነበረ ግብረ አጋሮችን ጓደኞቹን አንድ ላይ አድርጎ ይዞ ጠበቃቸው። ከዛ አሳልፎ ሰጠ። ወንድሜ ወዴት ነው ትተኸኝ የምትሄደው ምናምን እያለ ጫካ ላይ ይዘው ታስቀሩትኝ ማለት ነው። ስለዚህ እህት ወንድሞቼ ተጠንቀቁ። እንደዚህ አይነት ነገሮች ሲፈጠሩ ሁሌም ወደ እግዚአብሔር መማፀን ያስፈልጋል። በደስታችንም በሀዘናችንም እግዚአብሔርን መርሳት የለብንም። የፈጠረን እሱ እስከሆነ ድረስ ለእሱ መማፀንና ማለት ያስፈልጋል። እና ቤተሰቦች ላይክ እና ሼር ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ፣ ቸር ሰንብቱልኝ። እግዚአብሔር አምላክ ከእንደዚህ አይነት ነገር ይጠብቀን፣ ይሰውረን፣ ፍቅርና ሰላም አንድነትን ያብዛልን። ማምላክ ከእንደዚህ አይነት ነገር ተሰውረን፣ ቤተሰብ ከመነጣጠል ጥላት በውስጣችን አድሮ ቤተሰብ ከሚያፈናቀል ነገር ይሰውረን፣ ይጸልየን እላለሁ። ይህንን መንፈሳዊ ድራማ እንደተማራችሁበትና ትምህርት እንደወሰዳችሁበት ተስፋ አደርጋለሁ። በቀጣይ እስከምንገናኝ ድረስ ቸር ቆዩልኝ። ትምህርት ትወስዱበታላችሁ።